እዚህ ላይም አንድ ጥያቄ ማንሳት እንችላለን። ለምሳሌ ጌታ በወንጌል ምን ብሏል? አልቦ ዘያምሮ ለአብ ዘእንበለ ወልድ ባይቲቱ ወለዘፈቀደ ወልድ ይከስት ሎቱ። አብን የሚያውቀው ማን ነው አለ? ወልድ ነው። ከወልድ በቀር ወልድ ሊገልጥለት ከፈቀደ በቀር ማንን የሚያውቀው የለም፣ አብን የሚያውቀው የለም። ስለዚህ ለዚህ ነው ጌታም በወንጌል ሲያስተምር ፊልጶስ ሲጠይቀው ዘረየኪያይ ርእዮ ለአብ፣ እኔን ያየ አብን አየ አለው። ስለዚህ ምን ለማለት ነው የፈለኩት? ሰውን እኛ ኦርቶዶክሳውያን እግዚአብሔርን አወቅነው ወይም እኛ የእግዚአብሔር ልጅ መሆኑን ተረዳን ስንል እኛም ማንረዳው የእናንተ ጭንቅላት ምንድነው? የመላክ ጭንቅላት ነው ወይ ይሉናል። እኛ ግን ያለን የክርስቶስ ልብ ነው። ስለ እግዚአብሔር ማወቅ የሚቻለው በእግዚአብሔር ብቻ ስለሆነ ወልድ ለፈቀደው የገለጠውን የነገረንን ነው የምንዘው። ስለዚህ ፍጥረት እግዚአብሔርን ሊያውቅ የሚችለው እግዚአብሔር በገለጠለት መጠን ልክ ነው። እኛ ኦርቶዶክሳውያን የመላክ ጭንቅላት ተገጠመልን ለማለት ፈልገን ሳይሆን እግዚአብሔር በገለጠልን ልክ እግዚአብሔርን የምናውቀው እኛው ነን። ስለዚህ አባቱ የማይቀድመው ልጅ ነው የምንለው ለዛ ነው። ወልድ የአብ ልጁ ነው አይደል? ይወልደዋል አይቀድመው፣ ይወልደዋል ግን አይቀድመው። በፍጥረት ሕግ አይቻልም፣ በፍጥረት ሕግ አይቻልም። የሚወለድ ልጅ አባቱ ከልጁ ቀድሞ መገኘት አለበት፣ ልጅ ደግሞ ይከተላል። በዚያው ላይ አንድ ጥያቄ እንጠይቃቸው። እግዚአብሔር ይለወጣል? ይለወጣል እግዚአብሔር? እኔ እግዚአብሔር አምላካችሁ አልለወጥም ብሎናል አይደል? እግዚአብሔር አምላካችን የማይለወጥ ከሆነ የእግዚአብሔር ስሙ የማይለወጥም። እግዚአብሔር በኖረበት ዘመን ስሙ ማን ነው? የአብ ስም አብ ነው። አብ አሁን ኖሮ ነው የወጣለት አይደለም። የእግዚአብሔር ስሙ በኖረበት ዘመን አብ ከሆነ አባት ለመባል ምን ያስፈልጋል? ልጅ ያስፈልጋል። አብ በኖረበት ዘመን ስሙ አብ ከሆነ አብ በኖረበት ዘመን ወልድ አለ ማለት ነው። ኖሮ የተገኘ አይደለም። አባቱ የማይቀድመው ልጅ ወልድ ነው። ስለዚህ አባቱ የማይቀድመው የአባቱ ስልጣን ያለው ልጁ ማን ነው እንላለን? እግዚአብሔር ወልድ ነው። ስለዚህ ወልድን እግዚአብሔር እንዴት እንለዋለን የሚለው ነው ጥያቄው። ወልድ እንዴት እግዚአብሔር ሆነ? የእግዚአብሔር ልጅ ለምሳሌ ሰው የሚወልደው ምንድን ነው? ሰው ነው የሚወልደው። ዝንጀሮ የሚወልደው ዝንጀሮ ነው። የእግዚአብሔር ልጅ ማለት እግዚአብሔር ማለት ነው። የእግዚአብሔር ልጅ ማለት እግዚአብሔር። የሰው ልጅ የሰው ባህሪ ያለው ነው። የሰው ልጅ ሰው ነው። የወፍ ልጅም ወፍ ነው። ወፍኒ ይወልድ ኦፈ አላ ይወልድ አርዌ። ወፍን ይወልዳል እንጂ አውሬ አይወልድም። ወፍ አንበሳ አይወልድም። እግዚአብሔር የሚወልደው እግዚአብሔርን ነው። ለዚህ ነው አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ምን ይላል? የእግዚአብሔር ልጅ እንደመጣ ንነሰን አምር ከመመጻ ወልደ እግዚአብሔር ወሃበነ ጥቀ ከመናይ ምሮ ለእግዚአብሔር በጽድቅ። የእግዚአብሔር ልጅ እንደመጣ እሱም እውነተኛ የሆነ አምላክ እንደሆነ የዘላለም ሕይወት እንደሆነ እናምናለን እናውቃለን ያለ። ስለዚህ የእግዚአብሔር ልጅ ካል እግዚአብሔር ማለታችን ነው። እግዚአብሔር የሚወልደው እግዚአብሔርን ስለሆነ ለምሳሌ ክርስቶስ ኖሮ እንደ ሰው አባት ቀድሞ ልጅ እንደሚከተለው ኖሮ ተወለደ ካል አብ ወልድ እስከሚኖር ድረስ ጨለማ ነበር ወይ የሚል ጥያቄ ያስነሳል። ለምን ወውእቱ ጸዳለ ስብሐቲሁ ብሎ ቅዱስ ጳውሎስ ዕብራውያን ምዕራፍ 1 ላይ ያስቀምጧል። እሱ የእግዚአብሔር አብ የባህሪው ነጸብራቅ ነው አለ። የባህሪው ነጸብራቅ ከሆነ የፀሐይ ብርሃኑ በክበቡ ልክ ነው። ስለዚህ የእግዚአብሔር ወልድ አካል በእግዚአብሔር አካል ሩያን ሙንቱ በአካል የተካከሉ የአባቱ ግዛቱ፣ የአባቱ መንግስቱ፣ የአባቱ ስልጣኑ የአባቱን ያህል ግዛት ያለው የአባቱን ያህል እድሜ ያለው ልጅ ነው ማለት ነው። ስለዚህ ምንድነው የፀሐይ ብርሃን ከክበቡ እንዳይለይ ክርስቶስ ከአብ ተለይቶ የነበረበት ዘመን የለም። በምንነቱ በቀዳማዊ ቃልነቱ ማለት ነው። በቀዳማዊ ቃልነቱ ከአብ የተለየበት ዘመን የለም። እዛ ላይ አንድ ነገር ብቻ አይተን ወደ ሁለተኛው ፖይንት እንድንሄድ ማለት ነው። ሁለተኛ እዚህ ላይ መናገር የፈለኩት የፀሐይ ብርሃኑ ከክበቡ ወጥቶ የሚያልቅበት ዘመንም የለው። ከክበቡ ተለይቶ የሚኖርበት ዘመን የለውም። ወጥቶም አያልቅም። ወልድ ከአብ የሚለይበት ዘመን የለው። ምን ስለሆነ? የአብ ቃሉ ስለሆነ ማለት ነው። ለምሳሌ አሁን እኛ አለን እዚህ እንዳለን እናያለን አይደል? ስናይ ፀሐይ በወጣች ጊዜ ስንመለከት የአይናችን የሚዋሃደው ሙቀቱን ነው ክበቡን ነው ብርሃኑን ነው። አይናችን ተዋህዶ ማየት የሚችለው ብርሃኑ። ሙቀቱን ቢዋሃድስ አይናችን ሊቃጠል ይችላል ማለት ነው። ስለዚህ ከሶስቱ አካል አንዱን አካል ነው መርጦ የሚዋሃደው አይናችን። አይን የተባለች ድንግል ማርያም ናት። ከድንግል ማርያም ስጋን የነሳ አብ አይደለም። ከድንግል ማርያም ስጋን የነሳ መንፈስ ቅዱስ አይደለም። ከድንግል ማርያም ሰው የሆነ የእግዚአብሔር ልጅ እግዚአብሔር ነው። እሱ ሰው ሆነ። ለምን? ፀሐይን ባየን ጊዜ ክበቡን ብናይም የተዋሃደ ግን አይናችን ብርሃን ነው። የፀሐይን ጸዳል ሙቀቱን እያየን ከሙቀቱ ለይቶ የአይናችን ክበብ ብንት ወይንም ብሌን የምንለው የሚዋሃደው ምኑን ነው? ብርሃኑን ነው። እንደዚሁ እንደሆነ ሁሉ ስጋን የተዋሃደ እግዚአብሔር ወልድ ነው። ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከእናታችን ከቅድስት ድንግል ማርያም ሰው የሆነ እግዚአብሔር ወልድ ብቻ ነው። ለምን ቢባል
በአይን የሚታየው ብርሃን እንጂ ክበብ አይታይም። ማለት ክበብ አይንን አይዋሃድም። አይን የምትዋሃደው ምንን ነው? ብርሃንን ነው። የመዋሃድ የመወለድ ግብር ያለው እግዚአብሔር ወልድ ብቻ ነው ማለት ነው። በአጭር ቃል የእግዚአብሔር ልጅ ስንል እግዚአብሔር ማለታችን ነው። የእግዚአብሔር ልጅ ማለታችን ራሱ እግዚአብሔር። ለዚህ ነው ቅዱስ ጳውሎስ የእግዚአብሔር ልጅ እንደመጣ እሱም እግዚአብሔር እንደሆነ እናውቃለን ያለው። የእግዚአብሔር ልጅ እንደመጣ እሱም እግዚአብሔር እንደሆነ ብሎ ተናግሯል። በሌላም ማገላለጽ ቅዱስ እግዚአብሔር አምላካችን የማቴዎስ ወንጌል ምዕራፍ 23 ቁጥር 42 ላይ አይሁድን ጠይቋቸዋል። አይሁድን ምንድነው ያላቸው? ክርስቶስን ማን ትሉታላችሁ ሲላቸው የዳዊት ልጅ አሉት። የዳዊት ልጁ ከሆነ እፎይ ብሎ እግዚእ፣ ልጁ ከሆነ እንዴት ጌታው ይሆናል ሲላቸው ጸጥ አሉ ማለት ነው። ስለዚህ ክርስቶስ የዳዊት ልጁ ሲሆን እግዚኡ ለዳዊት ነው፣ የዳዊት ፈጣሪው ነው ማለት ነው። ስለዚህ ክርስቶስ ማለት የእግዚአብሔር ልጅ ማለት የእግዚአብሔር ልጅ ስንል የእግዚአብሔር ልጅ ስንል እግዚአብሔር ማለታችን ነው። የእግዚአብሔር ልጅ ስንል እግዚአብሔር። ስለዚህ ክርስቶስ ማን ነው ካል እግዚአብሔር ራሱ ነው ማለታችን ነው። ለዚህም የማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ብዙ ጊዜ ስለ ሰው ብዙ ማውራት ይችላል፣ ስለ ሰው ሪሰርች መስራት ይችላል። ስለ ራሱ ነው ሪሰርች መስራት የሚያቅተው ሰው እና ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጵስዩስ ቂሳርያ ሐዋርያቱን ሰብስቦ አንድ ጥያቄ ጠይቋቸዋል። የሰው ልጅ ሰው ማን ይለዋል የሚል ጥያቄ ጠየቃቸው። እናውቀዋለን ሁላችንም። አንዱ ዮሐንስ መጥምቅ፣ አንዱ ኤልያስ፣ አንዱ ከነቢያት ቀደምት አንዱ እንደዚያ ብለው መለሱለት። እናንተስ ማን ትሉኛላችሁ ሲላቸው አንተ ሙሰኬ መነ ትብሉኒ ሲላቸው ሁሉም ዝም ሲሉ ቅዱስ ጴጥሮስ ግን አንድ ነገር ተናግሯል። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው ባህሪ የእግዚአብሔር አብ የባህሪ ልጁ ነህ። እዚህ ጋር ነው ሽልማት የተሰጠው። ብፁዕ አንተ ስምዖን ወልደ ዮና እስመ ኢከሰተ ለከ ዘንተ ዘሥጋ ወደም አላዌ ዘበሰማያት። የዮና ልጅ ስምዖን ጴጥሮስ ሆይ ይህንን ዕውቀት የገለጠልህ የሰማይ አባቴ ነው እንጂ ስጋዊ ደማዊ መምህር አልገለጠልህም። ስለዚህ ምንድነው አለው? ብፁዕ ነህ አለው። ስለዚህ ክርስቶስ የማን ልጅ ነው ከተባለ የእግዚአብሔር ልጅ እግዚአብሔር ማለታችን ነው። በሌላም ማስረዳት እንችላለን። እንደው አንድ የሚደንቅ ነገር ማለት ነው፣ በጣም የሚደንቅ ነገር ካየ ነው ማለት ዮሐንስ ወንጌል ምዕራፍ 1 ቁጥር 52 ላይ ወረከቦ ፊልጶስ ለናትናኤል ይላል አይደል? ፊልጶስ ናትናኤልን አገኘው፣ መሳሳብ ሆነ፣ ይዞት መጣ እና ኢየሱስን አገኘ ነው አለ። እንደዚህ ሙታን የሚያስነሳ እንደዚህ ብሎ ሲነግረው ከናዝሬት ደግሰው ይወጣሉ ይክልኑ ይጻብዩ ሲሄድም ናዝሬት ከናዝሬት ደግሰው ይወጣል ሲለው ማሳመን አልቻለም። ስለዚህ ምንድነው ያለው? ናአትራይ ናና ያለው። ከዛ ሄዶ እስከ 10 ሰዓት ቆዩ ይላል። እስከ 10ኛው ማረግ ደረሰ ነው ትርጓሜው። ሲሄድ ክርስቶስ ደግሞ አንድ ምስክር መሰከረ። በአማን እስራኤላዊ ዛልቦ ጽልሁት ውስጥ ልቡ፣ ክዳት ሽንገላ የሌለበት እስራኤላዊ በእውነት ገና ዛሬ መጣለው። ትርጉሙን እንተው መቼም አተታ ከገባን እዛው ስለምናደር የፈለኳትን ፖይንት ላንሳት። ምንድነው? ከዚያም በኋላ እንዲህ አለ፣ ባይቴ ታምረኒ ወዴት ነው የምታውቀኝ ሲለው መለሰለት፣ እምቅድመ ይጸወከ ፊልጶስ ርዩኩ ከበታይ ተጸበለስ። ፊልጶስ ሳይጠራ ከበለሷ ስር አውቃለሁ። እንደው አንድ ነገር ብቻ ልነግርህ ይችላልና ምንድናት እቺ? የናትናኤል የተወለደው ክርስቶስ በተወለደበት ዘመን ነበር እና ሄሮድስ ሕፃናትን ስለሚገድል እናቱ በቀፎ አድርጋ ከጸበለስ ላይ ሰቅለው ነበር። ቀን አሞራ እንዳይበላህ፣ ሌሊት እዛው ተኛህበት ቀፎ ውስጥ እባብ መጥቶ እንዳይነድፍህ ስጠብቅህ የነበርኩ እኔ ነኝ የሚል ምልክት ነው የሰጠው። ስለዚህ በለሷ ላይ የጠበቅኩህ እኔ ነኝ አለው። ሌሎቹ ትርጓሚያት እንደተጠበቁ ሆኑ። ይህን ሲለው በአማን አንተ ወልደ እግዚአብሔር ወንጉሶሙ ለአይሁድ ነው ያለው። አንተ በእውነት የአይሁድ የእስራኤል ንጉስ ነህ የእግዚአብሔር ልጅም ነህ ሲለው ሾመህ ይሙታል አለው። እሱ ያደረገው የበሬ ግንባር የምታክል የእስራኤል ንጉስ ነው ያደረገው። እስራኤል ደግሞ ትንሽ ሀገር ናት። ከዛ ምን አለው? አማን አማን ብለከ እምዝ ትሬይ ዘይአቢ እምዝ እንዘይት ረሃዋ ሰማያት ወመላእክት እግዚአብሔር ያርጉ ይወርዱ አውልድ ጓለማዩ። እውነት እውነት እላለሁ ከዚህም በኋላ አለው ከዚህ የሚበልጥ ታያለ። እበለስ ስር አየሁ ስላልኩ አመንክን? አሁን ሰማይ ተከፍቶ መላእክት ወደ ሰው ልጅ ሲወጡ ወደ ሰው ልጅ ሲወርዱ ታያለ። በጣም የሚደንቅ ነው ይሄ።